ውድና የተከበራችሁ የወላት ቲዩብ ቻናል ተከታዮች እንደምናችሁ እንደምንቆያችሁ እላችኋለሁ እና ሙስሊም ለሆናችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እና ክርስቲያን ለሆናችሁ ወንድሞቼ እንዴት ቆያችሁ እንድትከረማችሁ እላችኋለሁ። ዛሬ ይዤላችሁ መቀርበው እንግዲህ በባለፈው ጊዜ ያው ሲቪንቶ ሰርቼ እና ለቂቄላችሁ ነበረ። ዛሬ ግን መጨረሻ ፊኒሺንግ ስለሆነ ቤቱን ማቴሪያል ሁሉም ስለጨረስኩ መስተዋትም ገጥሜ ያለውኝ ፓርቲዝን ቀብቻለሁኝ ቀለሙም ጨርሻለሁኝ ኤሌክትሪክ ሁሉ ስላለቀ ጀነራሊ ዛሬ ለናንተ ላሳያችሁ ወይ ላስጎበኛችሁ ፈልጋለሁኝ እና ተመልካቾቻችን ግን ይሄ ቪዲዮ ለሁሉ ሰው እንዲደርስ ሼር፣ ላይክ፣ ሰብስክራይብ አድርጉት። እኛ ቪዲዮ የምንለቀው መቼ ስንጨርስ ነው። ቤት ስንጨርስ አንዳንድ ቤቶች ግን አሉ እህቶቻችን ሚዲያ ላይ እንዳይወጣብኝ እባክህ ውስጥ ላይ ጨርስ ይሉኛል። ያው እኔ ደግሞ እምቢ አይደለም። ለምን ለሚዲያ ጥቅም ወይም ቪዲዮ ለመጫን ብዬ እምቢ ብዬ አልጋ በፍላጎታችሁ ብዬ ነው መጭ ነው ማለት ነው። እና ያለውንና የተሰራውን ነገር እንጎበኛለን። ቀጥታ ወደ ቤት እንሄዳለን ማለት ነው። እና ይሄ እንደምታዩት ተመልካቾቻችን በባለፈው ጊዜ ምንም አትሰራም ነበር ውጪ ላይ ቪዲዮ ስቀርጽላችሁ። ዛሬ ላይ ግን ይሄው በረንዳ ላይ የፕላስቲክ ኮርኒስ ገጥሜ ያለውኝ እንደዚህ በሚሄደው በቀጭን የሚሄደውን ዝናብና ወጨፎ የሚነካውን ወይም ክፈፉ አጠገብ ያለውን ፕላስቲክ ነው የነካሁት። ምንድነው ፕላስቲኩ ዝናብ ይቋቋማል፣ ውሃዎች ይቋቋማል ማለት ነው ውጪ ሲሆን። እና ይሄ እንደምታዩት ኳርቲዝ ቀብቼ ያለውኝ ሙሉ ኳርቲዝ አደረኩት። ያው የኳርቲዝ ዋጋ ይወደዳል እንጂ ውበት አለው፣ ዲዛይኑም ያሳምራል፣ ምርጥዬ ነው። እና በረንዳው እንደምታዩት ይሄ ይመስላል። በረንዳውን ገጥመን ይሄ በረንዳ ያው ሁሉ በረንዳ ነው። ይሄ ሁሉም እኔ ነኝ ያሰራሁት ባይዘው ነገሩ በጣም ያምራል እና ፍላጎት ነው። በጣም ያምራል። ትንሽ ዋጋው ወደድ ቢልም አንዳንድ ነገሮች በጨመራችሁ ቁጥር ዋጋው ወደድ ይላል እና ይሄንን ሰርተናል ነው ብላችሁ አሁን ከፍተን ወደ ቤት እንገባለን ማለት ነው። ይሄን ከፍተን አድርገን እንገባለን። ይሄን ከፍተን እያያችሁት ነው። እንደዚህ ከፍተን እና ይሄም መስተዋት ገጥመናል። መስተዋት የገጠምነው ምንድነው? ይሄ አሁን የፊት ለፊት መግቢያ በራዶ መስተዋት ይባላል። ይሄንን በራዶ መስተዋት ነው የተጠቀምነው። ሌላው ግን ከውስጥ ወደ ውጭ ያሳያል። ውጭ ላይ የሚመጣውን ሰው ውስጥ ሆናችሁ ማየት ትችላላችሁ፣ የተገጠመው መስተዋት ማለት ነው። ስለዚህ ምርጥዬ መስተዋት ነው፣ በጣም የሚያምር እና ይሄን ይመስላል ነው ብላችሁ። ይሄ በረዶው ነው እና ኳርቲዝ የሚያምር ነው። ሁሉም ነው ኳርቲዝ ያደረኩት እና ቀጣይ ወደ ቤት እንገባለን ማለት ነው። ይሄ ብታዩት እንግዲህ ሳሎን ነው፣ ሰፊ ሳሎን ነው። የዛን ቀን ስቀርጽላችሁ ገና ቀለም ሳይቀባ ምን ሳይደረግ ነበረ። አሁን ቀለም ስላለቀለት የመጨረሻ ፊኒሺንግ ላይ ያለው ነገር ቪዲዮ ላይ ሲቀርብ ያምራል። ለምን ያለቀለት ነገር ስለሆነ ማለት ነው። ይሄ ሳሎን ነው ብታዩት እላችኋለሁኝ። እንግዲህ ተመልካቾች ይሄ ሳሎን ነው እያሳያችሁ ያለሁት። ያምራል እና ውበት አለው። ከዛ ጨራርሰናል። እንግዲህ ዛሬ መስተዋት ስራ ነበር፣ መስተዋት እያስገጠምኩ ነበረ። ሰሞኑን ቀለም አስቀብቻለሁ፣ ጨራርሻለሁ ነው የምላችሁ ተመልካቾቼ። በጣም ነው የሚያምረው። ሌላው ያው ቪዲዮ ላይ ሁሉም ስላለ ታዩታላችሁ ነው የምላችሁ። እንግዲህ ይሄ ነው ያው ከዚህ ወደ ውጭ ሲታይ የሚያምር ነው። በረንዳ ኮርኒስ ያው ካሜራማን ካላሳያችሁ እኔ ላሳያችሁ ብዬ ነው። በጣም ነው የሚያምረው ይሄው እና ይሄ ይመስላል። ይሄው መስተዋቱ እላችኋለሁኝ። ያው በረንዳው ጀስት ነው እንግዲህ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የወላት ቲዩብ ቻናል ተከታዮች እንደምን ቆያችሁ እንደምን ከረማችሁ እላችኋለሁ። እንግዲህ የኔ ተመልካቾቼ ዛሬ ላይ እንግዲህ ይዤላችሁ መቀርበው ሰሞኑም ቀለም ሳይቀባ ኳርቲዝ ሳይቀባ እና አንዳንድ ነገሮች ሳይሰሩ ቀርጬላችሁ ነበረ። ዛሬ ግን እንደዚህ እንደምታዩት አምሮበት ኳርቲዝ ተቀብቶ ፕላስቲክ የበረንዳው እዚህ በብረቱ ወደዚህ ያለው ኮርኒስ ተሰርቶ የክፈፍ ቀለም ተቀብቶ እና መስተዋት ተገጥሞ ነው የምታዩት እና በጣም ያማረ የሸበረቀ በጣም እንግዲህ እንደሚያምር እዩት። እንዳው እስኪ እዩት። ያው መስተዋት ገብቶለታል። ዛሬ መስተዋት እያስገጠምኩ ነው ባይዘይ ውስጥ ላይ እና ተመልካቾቻችን ወላት ቲዩብ ቻናል ተከታዮች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ያው እኛ እንደተፈለገው
ቤት ስንሰራ ብቻ ነው የምንለቅላችሁ። አንዳንድ ቤቶች ሚዲያ ላይ አይውጣብን አይለቀቅብን ስለሚሉ አንለቅም ነው ብላችሁ ተመልካቾቻችን ይኸው እየቀረብኩ አሳያችኋለሁ። እና ካሜራማንም ስለሌለ ብቻዬ ያው ላያሳያችሁ ብዬ ነው ያው በስተጀርባ እና እንደምታዩት ነው። ውድና የተከበራችሁ ተመልካቾቻችን ይኸው በጣም ያምራል። የምር እንግዲህ ይሄ ኮርኒሱ አይታችሁታል። ይሄ ፕላስቲኩ ኮርኒስ ወጨፎ እንዳይነካው ነው። ዝናብ ሲዘንብ ወጨፎ ሲነካው ጂፕሰም ከሆነ እንትን ያደርጋል ማለት ነው። እና ምንድነው ይሄ የፕላስቲክ ኮርኒስ ጥቅሙ ውሃና ጂፕሰም ይቋቋማል ማለት ነው። ቀጥሎ ያለው ነገር ይሄው እንደምታዩት ነው። ኳርቲዝ ነው። ኳርቲዙም ዝናብ ቢመታው ምንም እንትን የሚያደርግ ነገር አይደለም፣ ይቋቋማል። እና ይሄው እንደምታዩት ነው። ገና ይሄው መስተዋቱ ቻክ ልናረገው ነው። ይሄ ይመስላል ነው ምላችሁ። ይሄው እንደምታዩት ነው ፕላስቲክ ኮርኒሱ። ይሄው በጣም ነው የሚያምረው። እና ይሄው መስተዋት አስገጥሜለታለሁ። በጣም የሚያምር መስተዋት አስገጥሜለታለሁኝ። እና መስኮቱም ይሄ ይመስላል። መስኮቱም ይሄው በጣም ነው የሚያምረው። መስተዋት እንግዲህ ምርጫ ነው በልጅቷ ያው የሚያምር ነው። ከውጭ ወደ ውስጥ ከውስጥ ወደ ውጭ ያሳያል፣ ከውጭ ወደ ውስጥ አያሳይም። እና ኮርኒሱም ይሄ ይመስላል። ይሄው ፕላስቲክ ኮርኒስ ይሄ ይመስላል። እና የጂፕሰሙ ኮርኒስ ይሄ ነው የሚመስለው። እና እንደምታዩት ነው እንግዲህ ረመዳን ስለሆነ ምናልባት ድምጻችንም ሊቀንስ ይችላል ነው የምላችሁ። ከፍቼ እገባለሁ ራሴው። ይሄው በረዶ መስተዋት ይሄ ነው፣ የበረዶ መስተዋት ይሄ ነው። እና ሌላኛውን ሌላ መስተዋት ነው። በረዶ መስተዋት ተካፋች ላይ ሲገባ አሪፍ ነው ብዬ አስባለሁ። እና ተመልካቾቻችን ውስጥ ገብተናል፣ ቀለም ቀብተናል። እና ይሄ ይመስላል። ይሄው የግድግዳ ቀለም ከለራችን ይዩት። እና ቀስ ብለን ወዴት እንወጣለን? ይሄው ኮርኒስ በባለፈው ነጭ በነጭ ነበር ያያችሁት። እና ዛሬ ላይ እንደዚህ አምሮበት እንደዚህ ፋብሉ በዲዛይኑ መሰረት ቁጭ አድርገናል። ይሄ ዲዛይን እንዳለ እንደተቀመጠ ነው። ምንም ቀለሙም አልተለወጠም፣ ከለሩም አልተለወጠም ለማውላችሁ። እና ይሄ ይመስላል የኮርኒሱ ዲዛይን። በጣም ነው የሚያምረው። እና እንደምታዩት ነው። ይሄው ምርጫው ነው ገጫር ነው። እና ግድግዳ ይሄ ነው ሁሉም። ይሄው ዘኮሎ ቀለም እንደምታዩት ጂፕሰም ነው ግድግዳው ያደረግነው። ያው የእንጨት ቤት ነው እንደምታዩት። ነገር ግን ይዩት ዘኮሎ ራሱ በጣም አሳምረን ነው የዘኮሎ ቀለም ይዩት እንደምታዩት ነው። ይዩት ዘላቂ ማለት ነው። እና ከቤት ወደ ውጭ እናሳያቸዋለን። እና ዝች ጋማለች ወደ ሾልቆ የምትገባ ይኸውላችሁ በጣም ነው የሚያምረው። ወላሂ እንግዲህ ሰራተኞችም እኛም እጃችን ይባረክ ብለን ራሳችን መርቅ እንጂ ካልመረቃችሁን ይዩት ኮርኒሳችን ይሄ ይመስላል ነው የምላችሁ ተመልካቾቼ። እና ወደ ጓዳ እንገባለን ማለት ነው። ይሄው ወደ መኝታ ክፍል እንገባለን። መኝታ ክፍል እንገባለን። እና ይሄው ይሄ መኝታ ክፍል ነው። ይሄ የምታዩት መኝታ ክፍል ነው። ይሄው ልብ ቅርጽ አስቀምጠናል ብላችሁ ተመልካቾች ይኸውላችሁ ይሄ መኝታው ልብ ቅርጽ አስቀምጥልኝ ከባሌ ጋር ስተኛ ወደ ላይ ሳይ ልቤን እንዳይ ምናምን አለችኝና እንግዲህ ይሄው ቀለሙ ሌላ አድርጌ ያለውላችሁ ገጥመናል። ይሄ ግድግዳው ይሄው የግድግዳ ቀለምም ያ ሁሉም በምርጫ በልጅቷ ምርጫ ነው ያደረኩት። ባይዘው በራሴ ምርጫ ያደረኩት ነገር አንድም ነገር የለም። እና ይሄ ይመስላል ነው ብላችሁ። ይሄ ደግሞ ወደ ከመኝታ ቁም ሳጥን ወይም አላ እንደዚህ የምታስቀምጥበት ከፈለገች ኪችን የምታደርግበት ፍላጎቷን የምታደርገው እሷ ነው የምታውቀውና ይሄ ክላስ ደግሞ እሱ ነው። ሶስተኛ ክላስ ነው። እና ኮርኒሱም ይሄ ይመስላል። ይሄ ዲዛይኑ ያው ምርጫ ሁላ ይሄ ነው ብላችሁ ተመልካቾቼ። ሰው ስለሌለ ብቻ የቀረስኩት እና ይሄ ይመስላል ውዶቼ የኛ ተመልካቾች። እና ይሄ በረንዳው ነው ውጭ ላይ ያለውን እነሳል ብለን እዚህ ጋር ነው። እና ውጭው ራሱ እንደዚህ ያምራል። እዩት እንግዲህ በራው ጓሮ ለምለም ነው። በጣም ውብና ማራኪ የሆነ ለምለም የሆነች ቦታ ነች። እዩት እንግዲህ ደስ የሚል ነው። እና ተመልካቾቻችን ወላ ቲዩብ ቻናል ለማሰራት የምትፈልጉ ደውሉልን እንላችኋለን። ደስ በሚል ሁኔታ በታማኝነት
ሰርተን እናስረክባቸዋለን። ተመልካቾቻችን እንግዲህ ላይክ እና ሼር ሰብስክራይብ አድርጉ። እንወዳቸዋለን፣ እናፈቅራቸዋለን የኛ ውዶች።